ሰላም እንዴናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ ቤቶች ስትጎንዶሉ ወደች ላይክ እና ሼር ያደርጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ኮሎቪ አሁን ሰግናችኋለሁ። ሐሳባችንን ከወደዳችሁት 2000 ላይክ እንድትጋውጭት በቱትና አጋውዛችኋለሁ። ዛሬ ድሚዘናችን ዞላችሁ የሞጣን እንግዲህ ሶበር ዜና ነው። ኢራን የሆርሙዝ ሰርጥን በከፊል ዘግተዋለች። የዘጋችበት ምክንያት ደግሞ ወታደራዊ ልምምድ አለብኝ የሚል ነው። ይሄን ተከትሎ እንግዲህ አሜሪካ ወደ 35 የሚሆኑ F-16ቶችን 18 የሚሆኑ ደግሞ ለኤፍ-35 እጅግ በጣም አደገኛ የሆኑ የጦር ተዋጊዎችን እንደዚሁም ደግሞ 12 F-22 ራፕተር የሚባሉ እና ሌሎች E-3 የሚባል የስለላ የጦር አውሮፕላኖችን ወደ መካከለኛው ምስራቅ ልካለች። ይሄ ውጥረት መልሶ አገርሽቶበታል። በትናንትናው ዕለት በጄኔቫ በአሜሪካና በኢራን መካከል የተደረገው ውይይት በሁለቱም ወገኖች በኩል ጥሩ ለውጥ ታይቷል። ከዚህ በፊት ከነበሩ ድርድሮችና ውይይቶች የተሻለ ነው የሚል ሐሳብ የሰጡ ቢሆንም ውስጡ ለቄስ ነው። እንደዚህ አይነት ቋንቋዎች ዲፕሎማሲ ለመፍጠር ምናልባት ቀጣይ ሌላ ድርድርና ንግግር ካለ ካሁኑ እንቅፋት ላለመሆን የሚደረጉ ወይም ደግሞ የሚባሉ አባባሎች ናቸው እንጂ እውነቱን ለመነጋገር ከስሩ ከመሰረቱ ችግር እንዳለ የታወቀ ነው። ለምን ለድርድር የቀረቡት ሐሳቦች ራሱ ግትርነትና ደፍጣጭነት የተሞላ በመሆኑ እንደማይሳካ ንግግራቸው ነበር ከትናንትና ወዲያ። እንዲሁ ይሄንንም ለማመላከት ይመስላል እንግዲህ በትናንትናው ዕለት የዓለም ጉሮሮ የሆነውን ሆርሙዝ ሰርጥ በጣም አደገኛ አቅጣጫ ነው። የዓለም 20% በላይ የሚሆነው ነዳጅ በዚህ በኢራን በምትቆጣጠረው በሆርሙዝ ሰርጥ ነው የሚሄደው። የዓለም ጉሮሮ ነው። የዓለም ኢኮኖሚ መናኸሪያ ነው። ይሄ ቦታ ተዘግቷል ማለት የዓለም ኢኮኖሚ በቀላሉ ይናጋል። ስለዚህ ኢራን ይህን አቅሟ ለማሳየት እና ወታደራዊ ዝግጅቷን ለማሳየት ሲባል ነው የሆርሙዝ ጉሮሮ ያነቀችው። ይሄ የሆርሙዝ ጉሮሮ ታነቀ ማለት አሜሪካኖቹ ከፍተኛ ችግር ውስጥ ይወድቃሉ፣ ዓለምም ከፍተኛ ችግር ውስጥ ይወድቃል። እና ይህን ተከትሎ የአሜሪካኖቹ ምላሽ ምንድን ነው? እነዚህን አደገኛ የጦር ጀቶች አሜሪካ ማንቀሳቀስ ለምን ፈለገች የሚለው በጣም በጥልቀት መታየት ያለበት ጉዳይ ነው። በእርግጥም በትናንትናው ዕለት በዩናይትድ ኪንግደም የሚገኝ የመከላከያ የስለላ ተቋም ለቢቢሲ በሰጠው መረጃ መሰረት አሜሪካ ኢራንን ለመደብደብ ዝግጅቷን ማጠናቀቋን ሙሉ መረጃ አለኝ ብሏል። ሙሉ መረጃ አለኝ። እነዚህ እንግዲህ የመከላከያ የስለላ ተቋሞች ነው ለቢቢሲ ይህን መረጃ የሰጡት። እንደምታውቁት የትኛውም አገር መከላከያው ራሱን የቻለ ደግሞ የስለላ ክፍል አለው እና ያ የስለላ ክፍል ምንድን ነው የሚለው በኢራን ላይ አሜሪካ ሙሉ ጦርነት ለመክፈት ዝግጅቷን ጨርሳለች ነው የሚለው። ይሄ አደገኛ ዜና ነው፣ አደገኛ መረጃ ነው እና ለውጥ አይፈጥሩም። እነዚህ ኃይሎች ወደ ውጊያ መሄዳቸው የማይቀር ጉዳይ ነው። በፍርሃት የተሞላ ነው። እንግዲህ አሜሪካ በከፍተኛ ፍርሃት ውስጥ የገባችው ምንድነው? ብዙ ቀውሶችን ይዞ ይመጣል፣ ብዙ ውርደቶችን ይዞ ይመጣል። ይህ ሳይታለም የተፈታ ነው። እንዳልኳችሁ ከዚህ በፊት አሜሪካ ኢራን ላይ ጥቃት ለመውሰድ በተዘጋጀችበት ወቅት ወታደሮቿን ከመካከለኛ ምስራቅ ነቅላን ያስወጣቸው። ምክንያቱም ራዳሮቹ መከላከልና ራሳቸውን ማዳን እንደማይችሉ እርግጠኞች ስለሆነ ነው። ቀጠናው ላይ ያለ አሜሪካ ኃይል የኢራንን ዱላ መቋቋም እንደማይችል ስለሚያውቅ ሰው እንዳይጎዳ፣ ሰራዊቱ ወታደሩ እንዳይጎዳ ከቦታው ማሸሽን ነው የመረጠችው። ባሉበት እንዲፋለሙና እንዲዋጉ ሳይሆን እንዲሸሹ ነው ያደረገችው። አሁንም ይሄ ነገር እየገፋ የሚመጣ ከሆነ ምናልባት አሜሪካ ወታደሮቿ ልታርቅ ትችላለች የሚል ግምት አለኝ። እና ይሄ የማይቀር ጦርነት ይመስለኛል። አንድ ይሄ ነው። ሁለተኛ እንግዲህ በትናንትናው ዕለት ሞላ የኢትዮጵያ ውስጥ የሀገር ውስጥ ሚዲያዎች በሰበር ዜናነት ሲያቀርቡት የዋሉት የጣይብ ኤርዶጋን ወደ ኢትዮጵያ ያደረጉት ጉብኝት ነው። እንግዲህ እኔ በቱርክና በኢትዮጵያ መካከል ያለው ግንኙነት ጥሩ የሚባል ኢኮኖሚያዊም ፖለቲካዊም ቀጠናዊም ጥሩ ትስስር አለ። ነገር ግን ቱርኮች እንደምታውቁት ከቅርብ ጊዜ ወዲህ ከግብፅ ጋር ያላቸው ወዳጅነት እያጠበቁ ጥሩ በጣም ጥሩ በሚባል ደረጃ ላይ ነው ያለ። ከሳውዲዎች ጋር የሚያደርጉት በጣም ጥሩ የሚባል ግንኙነት ነው ያለው። ከሶማሊያዎች ጋር ጥሩ የሚባል ግንኙነት ነው ያለው። እነዚህም ሶስት አገሮች ደግሞ ከኢትዮጵያ ጋር አደገኛ የሚባል ግንኙነት ነው ያላቸው። አሁን ቱርክ ሂዳ የገጠመቻቸው ወይም ደግሞ ወዳጅነት ያጠናከረች ያላቸው አገሮች ከኢትዮጵያ ጋር ደግሞ በጠላትነት ተሰልፈው ያሉ አገሮች ናቸው እና ምናልባት ሳውዲ ከነዚህ አገሮች ጋር ያለንን ጠላትነት ወይም ደግሞ አለመግባባት
ወደ በጎ ትቀይረዋለች ወይስ ደግሞ ታፋፍመውና ሌላ የኢትዮጵያ ጠላት የሆኑ ሰዎች አገሮችን በቀጠናችን ታሰማራለች የሚለው ሌላ ጉዳይ ነው። እንደኔ እይታ ግን በትናንትናው ዕለት ያው ሌሎች ስምምነቶች ይኖራሉ። ኢኮኖሚያዊ፣ ፖለቲካዊ እንዲሁም ወታደራዊ የሆነ ስምምነት ይኖራል። ነገር ግን እንደኔ እይታ በዋነኝነት ኤርዶዋን በትናንትናው ዕለት አዲስ አበባ የገቡበትና ዋና ዓላማቸው የሚመስለኝ እኛ ከሶማሌላንድ ጋር ያደረግነው የወደብ ስምምነት ተከትሎ እስራኤሎቹ ለሶማሌላንድ የአገርነት እውቅና ሰጥተዋል። የአገርነት እውቅና ሰጥተዋል እና ይሄ የአገርነት እውቅና ቅድሚያ ሀሳቡን ያነሳቸው ኢትዮጵያ በመሆኗ ከእስራኤል ተከትሎ ኢትዮጵያ እውቅና እንድትሰጥና ቀጥሎ አሜሪካ እንድትሰጥ ለማድረግ እንቅስቃሴዎች አሉ እና ኤርዶዋን ይሄ እንዳይሆን ኢትዮጵያ ለሶማሌላንድ እውቅና በመስጠት ቀጠናው ላይ እስራኤል የጀመረችውን አካሄድ እንዳይፋፋምና ቀጠናው ላይ እሳት እንዳይነሳ፣ ጦርነት እንዳይነሳ እርግጠኛ ለመሆን ከተቻላቸውም ደግሞ ለማስጠንቀቅ ጭምር የመጡ ይመስለኛል እና ቱርክ በሶማሌ ጉዳይ ያሳየችው ከልክ ያለፈ ወገንተኝነት በጣም የሚያስደንቅ ነው። እንደምታውቁት እውነቱን ለመነጋገር በዚህ በምስራቅ አፍሪካ ያለ የእርስ በርስ የመጠላለፍና የመመቀኛኘት ነገር ሆነ ነው እንጂ አሁን ኢትዮጵያ በወደብነት የምትፈልገው ቦታ ምንም አይነት አገልግሎት የማይሰጥ ሶማሌዎች ዞር ብለው የማያዩት በተመጣጣኝ ዋጋ አብረን መስራትና አብረን መቀጠል የምንችልበት ሁኔታ እያለ ያም አልተሳካም። እንደገና ደግሞ ቱርኮቹ ለዚህ ጉዳይ ጠበቃና ጠባቂ ሆኖ ነው የተከሰቱት። የጦር መርከቦቻቸውን አስጠግተው ነበር። የጦር ጀቶቻቸውን ሁሉ ሶማሌ እኔ ሙሉ በሙሉ እጠብቃለሁ አላፍትና ወስዳለሁ ብለው ሁሉ የቱርክ ሰራዊት ወደ አቅጣጫው ተጠግቶ ነበር እና አሁንም የበለጠ ትኩረት ያደረጉት በሶማሌ ጉዳይ ላይ አጽንኦት ለመስጠት የተደረገ ርቀት ይመስለኛል እና በዚህ ርቀት ድረስ መተዋል። እንግዲህ ይሄ ካልሆነ ደግሞ እንደተባለው ይሄ ነገር ሀሳቡ ተቀባይነት ካገኘ ካላገኘ ደግሞ ግብፅ በሶማሊያ ላይ የምታደርገው ፍትፈታ ወታደራዊ ሆነ ፖለቲካዊ ፍትፈታ ይታወቃል። ግብፅ በሱዳን የምታደርገው ወታደራዊ ፖለቲካዊ ፍትፈታ ይታወቃል። ስለዚህ እነዚህን አገሮች በማስተሳሰር ምናልባት ምስራቅ አፍሪካ ላይ አደገኛ ቀውስ የቱርክ ሀሳብ የማይሆን ከሆነና ምናልባት ኢትዮጵያ ለሶማሌላንድ ከእስራኤል ቀጥሎ እውቅና የምትሰጥ ከሆነ ቱርኮቹ አደገኛ ነገር ቀጠናው ላይ ለመፍጠር ከነዚህ ከሚቀርቧቸው ከግብፅ ከሶማሌና ከሳውዲ ጋር በመሆን ቀውስ ይፈጥራሉ የሚል ስጋት አለኝ። የሆነ ከዛ ውጪ በመነጋገርና በመደራደር የተሻለ ውጤት የሚመጣ ከሆነ ግን ቱርክንም ኢትዮጵያንም የሚጠቅም በጎ ወዳጅነት ይፈጠራል ብዬ አስባለሁ። በትናንትናው ዕለት ለጠቅላይ ሚኒስትር አብይ አህመድ ግብፅ ቱርክ በአገሯ ከምታመርታቸው የኤሌክትሪክ መኪኖች ውስጥ አንደኛ ቶግ የሚባለውን የኤሌክትሪክ በጣም ውድ የሚባለውን ቅንጡ መኪና ቱርክ በራሳቸው ነው የሚያመርቱት። ኤርዶዋን እንግዲህ ከአገራቸው ሲመጡ ጭነው አምጥተው ይህን መኪና ለጠቅላይ ሚኒስትር አብይ አህመድ አስረክባል። ሁለቱም በመኪና ውስጥ ገብተው ሸፍሯታል ማለት ነው። የሆነ ሆኖ ጥሩ ወዳጅነት፣ ጥሩ መሻሻል እንዲኖር እንመኛለን። በእርግጥ የዓለም ፖለቲካ እንደዛ አይደለም። ጀርባው በጣም አደገኛ የሆነ አሻጥር አለ። በዚህ በኩል እስክሪብቶና ወረቀት ይዞ፣ በዚህ በኩል ደግሞ ስናይፐርና መሳሪያ ድሮን ይዘ የምትነጋገርበት ሁኔታ ተፈጥሯል። እንደምታዩት በትናንትናው ዕለት በኢራንና በአሜሪካም የተደረገ ይሄ ነው። በአንድ እጃቸው ገጀራ በአንድ እጃቸው እስክሪብቶ ይዘው ነው ወደ ድርድር የሄዱት። ይህንኑ ደግሞ ከድርድሩ እንደወጡ አሳይተዋል። ኢራን ሆርሙዝ ሰርጡን ጉሮሮ አንቃ ይዛ ወታደራዊ ልምምድ እያደረገች ነበር። አሜሪካ ደግሞ እነዚህን ቢያንስ ከ50ና ከ60 በላይ የሚሆኑ የጦር ጀቶችን ወደ መካከለኛው ምስራቅ እንቅስቃሴ እንዲያደርጉ አያደርጋለች እና የዓለም ዲፕሎማሲ በአንድ እጅ እስክሪብቶ በአንድ እጅ ገጀራ ነው። እስክሪብቶ ለዛም የማይጽፍ ከጻፈ ደግሞ ረጅም ዓመት የሆነው እስክሪብቶ ነው ይዞ የሚጠጉት። የሆነ ሆኖ እንግዲህ በቱርክና በኢትዮጵያ መካከል ያለው ግንኙነት ምናልባት መሻሻል ይኖረዋል ተብሎ ይገመታል። እንደተባለው ጫናው ከአንድ አቅጣጫ አይደለም። እስራኤልም የራሷን ጫና ለማሳደር ትሞክራለች፣ አሜሪካም የራሷን ጫና ለማሳደር ትሞክራለች። ቱርኮቹም፣ አረቦቹም፣ ሌሎችም እንደዚሁ ቀጠናው ላይ አንዱ በአንዱ ላይ ፖለቲካዊ ተጽዕኖ ለመፍጠር የሚሄዱበት ርቀት የምታውቁት ነው። የሆነ ሆኖ እንግዲህ ጥሩ ግንኙነትና መሻሻሎች ይኖራል የሚል ግምት አለኝ። በኢራንና በአሜሪካ በኩል ያለው ውጥረት ግን አሁንም እየተፋፋመ ሄዶ ምናልባት
አንዲት ቃታ ብቻ ነው የሚጠብቀው። ይሄ ነገር አደገኛ አቅጣጫ ያዘ ይመስለኛል። የናፍሳው ነው። ሲሞቻችን ላይክ አርግ፣ ሼር አርገ። ወዳችኋለሁ። ፒስ